ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች አዲስ መረጃዎች ይዘንላችኋል። የሰዓቱን መረጃዎች ማለት ነው ዋና ዋናዎቹን አስቀድሜ እነግራችኋለሁ። እናንተ ግን በቅድሚያ ይህንን ቻናል ሰብስክራይብ እያደረጋችሁ አዲስ መረጃ እንዲደርሳችሁ አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹን እንገራችሁ። በመከላከያ መኪና የታገዘ እገታ በአዲስ አበባ ሊደረግ ነበረ። ስለሱ ሰፋ ያለ መረጃ በቪዲዮ የታገዘ መረጃዎች አሉ እነግራችኋል። እንደዚሁም በዋልድባ አባቶች ዙሪያ አዲስ የወጣ መረጃ አለ። እንግዲህ በርካቶችም የሐሰት ትርክት እያስተላለፉ ነው የሚገኘው በዚህ በዋልድባ አባቶች ጉዳይ። ስለሱም እንደዚሁ የምነግራችሁ መረጃ ይኖረናል ማለት ነው። ሌላኛው መረጃችን የሚሆነው ደግሞ እንግዲህ ራሴን አጥፍቼ አንቺን አሳስርሻለሁ ስላለው ግለሰብ እንደዚሁ እነግራችኋለን። እንደዚሁም በመቀጠልም ደግሞ የኢትዮጵያ ሕዝብ ልጆቹን እና እንደዚሁም በጋዜጠኛ ሶፎንያስ ላይ እናቱ ያስተላለፈችው መልእክት አለ። ልጆችን አድኑልኝ የሚል መልእክት ታስተላልፋለች። ስለሱ እነግራችኋለን፣ ስለ ጋዜጠኛ ሶፎንያስ ማለት ነው። በመቀጠልም እንግዲህ ዶናልድ ትራምፕ ይመስላል የተባለውን እንግዲህ ካርድ የዳነውን ጎሽ እንመለከታለን እና እንግዲህ ይህ እርድ በባንግላዴሽ ነው በነገራችን ላይ ይህ ሁኔታ ስተነግረው ስለሱም ሰፋ ያለ መረጃ አለ። እንደዚሁም በመቀሌ ወታደራዊ አፈሳ በጣም በከፍተኛ ሁኔታ ጨምሯል ተብሏል። ስለሱ የምነግራችሁ ነገር ይኖረናል። በመቀጠልም እንግዲህ ዛሬ ግንቦት 20 ቀን ያው በኢህአዴግ ጊዜ ይከበር ነበር። አሁን ለምን አልተከበረም? ስለሱ አንዳንድ መረጃዎች ይወጥተዋል። ስለሱም ነግራችኋለን። እነዚህና በርካታ ጉዳዮችን ነግራችኋለን። እናንተ ግን እስከ መጨረሻው አብራችሁ እንድትቆዩ። በመጨረሻም ደግሞ አንድ የጤና እንግዲህ ስለሱም በጤና ጉዳይ ማለት ነው ሰፋ ያለ መረጃ አለን። ብቻ እናንተ አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው በመከላከያ መኪና የታገዘ እገታ በአዲስ አበባ ሊደረግ ነበረ። በምስሉ ላይ የምትመለከቷት እንግዲህ ወጣት እና አብሯት የነበረም ሰው ነበርና እነሱም በተአምር ተርፈዋል ነው። ለበርካታ መንገድ ያክል ሲከታተሏቸው ነበር ከኋላቸው ማለት ነው። እንግዲህ መኪናውን አቁሙ፣ አውርዱ፣ ወርደን እንግዲህ እንፈልጋቸዋለን፣ መግጠም እንፈልጋለን የተለያየ ነገር ሲሏቸው ነበር። እነሱም መኪናውን ሳያውቁ በቀጥታ እንግዲህ ትራፊክ ፖሊስ ባለበት ቦታ ይደርሳሉ። እናም ከዛም በኋላ ነው እንግዲህ ከዚህ እንግዲህ የዳኑት ማለት ነው። ቪዲዮን ተከታተሉ እስኪ። ለማን መንገድ ይዘጉብናል፣ መንገድ ዘግተው ያቆማሉ። ከዛ በሮንግ ዌይ ሄድን ነው የምናመልጣቸው ሁላ በቃ የሆነ ሙቪ ነው ይመስላችሁ ጌታ። እና ከቦሌ ወደ ብሔራዊ ሄድን ነበረ። ከዛ መንገድ ላይ ክላክስ ማድረግ ጀመሩ። ሬድ ላይት ነው ምን ሆነ ነው ብለን ዝም አልን። ልክ አረንጓዴ ሲሆን ያው ወደ ፊት ስንሄድ ተከትለው መጡ። ከዛ እኛ ወደ ራይት መታጠፍ ፈልገን ነበረ ምናምን ብለው በመስኮት ማባራት ጀመሩ። እኛ ደግሞ ያው ሬድ ላይ ስለሆነ መጠበቅ ነበረባችሁ ቢካዝ ምንም ወዴትም ፈቀቅ ማድረግ የምንችልበት ሁኔታ አልነበር። ከዛን ውረዱ እንደባደብ ምናምን አሉ። ምን ፈልገው ነው ሰዎች ብለን ቀጥ ብለን ዝም ብለን መሄድ ጀመርን። በመስኮት እየወጡ ውረዱ እንደባደብ ምናምን ይላሉ። ፖሊስ መፈለግ ጀመርን። ትራፊክ ፖሊስ መንገድ ላይ አዳሮች ከምናምን አለን። ዝም ብለን እየሄድን ከዛ በቃ በሮንግ ዌይ ሄድን። እንደዚህ መንገድ መሀል ላይ ሲቆሙ በሌላ በኩል እየተመለስን በጣም በቃ የሌለ ሆነ። ሸራተን ጋር ስንደርስ ትራፊክ ፖሊሶች ነበሩ እዛ ጋር። እኛ ወዲያው ዩተርን አድርገን አቆምን። ስናቆም እነሱ አይ ቲንክ ፖሊሶች እንደምትመለከቱ ነው። እጅግ ረጅም ነው ቪዲዮ ዋናው ያካፍልኳችሁ እና ጥንቃቄ አድርጉ መልእክታችን። ቀጣይ መረጃችን የሚሆነው ደግሞ እንግዲህ ከዋልድባ አባቶች ጋር የተገናኘ በርካታ መረጃዎች እየወጡ ነው የሚገኙ። በተለይ በተለያዩ በሶሻል ሚዲያዎች ላይ ሲዘዋወር የነበረውን ቪዲዮ አይታችኋል ብዬ አስባለሁ። እንደዚሁም ጽሁፎች በተለይ በሙስሊም ወንድሞች እንደዚሁም ኡስታዞች ጭምር ሲሰራጭ የነበረው መረጃ እጅግ ከሐሰት የራቀ ውሸት እንደሆነ ነው እንግዲህ የተገለጸው። ዋልድባ አባቶች በገዳም እንግዲህ የሰው ሰገራ ይበላሉ የሚለው እንግዲህ እጅግ ውሸት እንደሆነ፣ ነገር ግን ይህ ከተለያየ ከእጽዋት ስር የሚዘጋጅ እንደሆነም ጭምር ነው እንግዲህ አባቶች የሚገልጹት ማለት ነው። እስኪ ቪዲዮውን ተከታተሉት እና እናንተ ከዛ ተማሩ። ግን እንደዚህ ያለ የሚያሰራጩ ወይም ደግሞ ስም ለማጠልሸት የሚንቀሳቀሱት ላይ እንግዲህ የቤተክርስቲያኒቷ አስፈላጊውን እርምት መስጠት አለባት መልክታችን ነው። ቪዲዮውን ተከታተሉት። ምንም አይለኝም። ምንም አይል የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ይሄ መልሰር አባ እንግዲህ ካልተቻለ አንድ ሰው አልቻልኩም። እንደው ቀመሰ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስልኝ
አዎ ይሄ ይመስላል። ይሄ አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ የለም። መድኃኒት ቶሎ እንኳን ይሄ የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ሌላው እጅግ አስደንጋጭ መረጃ ነው። እንግዲህ ባሏ ራሴን አጥፍቼ ያሳስርሻለሁ እያላት እያስፈራራት እንደሚገኝ አንዲት እንግዲህ ሚስቱ ይፋ አድርጋለች ማለት ነው። ባሌ ራሴን አጥፍቼ አሳስርሻለሁ እያለኝ ዘወትር እያስፈራራኝ ነው ስትል የገለጸችው። ስራ አይወድም ተቀምጦ ነው የሚለው የተለያየ ነገር ነው የገለጸችው። እና እንግዲህ ወደ ነገር ስመጣ 3 ዓመት በትዳር አብረን ቆይተናል፣ ነገር ግን ምንም ሊለወጥ አልቻለም፣ ሱስ አለበት ስትል ነው የገለጸችው። እንግዲህ በተለይ ለሴቶች አንድ ወንድ ሱስ ውስጥ ከሆነ እና ከዚህ ሱስ እናስወጣዋለን ብላችሁ ባትዳፈሩ። በነገራችን ላይ በመሀል ይሄ ምክራችን ነው። ብዙዎች ይሸወዳሉ በዚህ ጉዳይ ማለት ነው። በጣም እንግዲህ ቀናተኛ ከመሆኑ የተነሳ ወንድ ሱቅ መጥቶ እቃ ከገዛ እንኳን የጎሪጥ ነው የሚያየው። በቅናት የተነሳ እንግዲህ ደብድቦኝም ያውቃል። የሰፈር ሽማግሌ መሀል ገብቶን ያስታረቀን በርካታ በደል እንደሚያደርስባት ነው እንግዲህ የገለጸችው ማለት ነው። እና እንግዲህ ባሏ እንደዚህ እያለ እንደሚያስፈራራት እንግዲህ እና እንደምንም ብዬ ጥየው ወጣሁ፣ ደውሎ ራሴን አጠፋለሁ እያለ እያስፈራራኝ ነው የሚገኘው ነው የምትለው። እና በጣም አሳዛኝ ነው። እና ሴቶች ጥንቃቄ ማድረግ ይፈልጋል። አብራችሁ የምትኖሩት ሰው ቀድሞ በደንብ ማወቅ ማለት ነው። አሁን እሷ ተፋትታ እንኳን እንግዲህ ሰላም ሊሰጣት እንዳልቻለ ነው የገለጸችው። ሌላኛው መረጃችን የሶፎንያስ እንግዲህ እናት ናቸው። እናቱ እንዳሉት ከሆነ ልጄን አድኑልኝ፣ በከባድ የጤና ችግር ውስጥ ነው ያለው፣ የአእምሮ ህመም አለበት፣ መድኃኒቱን አቋርጦ ጸበል ውስጥ ነው ያለው፣ እኔንም እንግዲህ ለመደብደብ ብዙ ጊዜ ሞክሮ ያውቃል የሚል መልእክት ያሳለፈችው እና ኢትዮጵያ ህዝብ ሆይ ልጄን አድኑት የሚል መልእክት አስተላልፋለች። ኢትዮጵያ ህዝብ ልጄን ከዚህ የክፉ ህመም እንዲታደጉት ጥሪ አሳልፈዋል። እናቱ ማለት ነው የጋዜጠኛ ሶፎንያስ ዋሲሁን እናት ማለት ነው። እንግዲህ እውነታውን ለማስረዳት እናቱ እትዬ ሰላማዊት ጥሩ እና ታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ነው ይህንን ንግግር ያደረጉት የተባለው። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከሚችለው እንግዲህ ዱላ ወይም ደግሞ ስድብ፣ ትችት ለመራቅ እንደሆነ ጭምር ነው እንግዲህ የራቁት። ከላይ በምስሉ ላይ የምትመለከቱት ዶናልድ ትራምፕን ይመስላል የተባለውን ጎሽ ነው። ይህ ጎሽ እንግዲህ ለእርድ ቀርቦ ነበር፣ ከእርድ ድኗል ማለት ነው እና ዶናልድ ትራምፕን ይመስላል ተብሎ መንግስትም ጣልቃ ገብቷል በዚህ ጉዳይ። በነገራችን ላይ የሀገሪቷ መንግስት ጣልቃ ገብቶ ነው ከእርድ እንዲድን ያደረገው። የባንግላዴሽ እንግዲህ ይሄ ሁነት በባንግላዴሽ ነው ይህ ሁነት የተስተናገደው ማለት ነው። እንግዲህ ባንግላዴሽ ለኢድ አልአድሃ የአረፋ በዓል መስዋዕት ሊሆን ጥቂት ሰዓታት ብቻ የቀርቶት የነበረው በልዩ መልኩ ወርቃማ ፀጉሮቹ እንደዚሁም ዶናልድ ትራምፕ የተባለው ብርቅዬ ነጭ ጎሽ በመንግስት አስቸኳይ ጣልቃ ገብነት በህይወት መትረፉ ነው እንግዲህ የተነገረው። ይህ 700 ኪሎ ግራም ይመዝናል የተባለው ጎሽ ከእርድ ድኗል ማለት ነው። የጎሽ ቪዲዮውን በሶሻል ሚዲያ በተለያዩ ማህበራዊ ድረገጾች ተዘዋወረ የሚገኘው ዶናልድ ትራምፕ አይተውት የሆነ ይህን ቪዲዮ በነገራችን ላይ እስኪ እንግዲህ ምን እንደሚሉ ያው ይታወቃል። እና ጎሹ ለበዓሉ እርድ ቀድሞ ተሸጦ የነበረ ቢሆንም በህዝቡ ከፍተኛ ፍላጎትና በቦታው ላይ በተፈጠረው የደህንነት ስጋት ምክንያት የሀገሪቱ ባለስልጣናት አስቸኳይ ጣልቃ ገብነት አድርገዋል። ለገዢውም ሙሉ ገንዘቡ ተመላሽ ተደርጎ ጎሹን ከእርድ ታድገውታል ነው የተባለው ማለት ነው። እንግዲህ አሁን ትራምፕ ሙሉ በሙሉ ደህንነቱ ተጠብቆ በዳከ ወደሚገኘው ብሔራዊ መካነ አራዊት ተወስዷል ነው የተባለው እና ጥብቅ ክትትል እየተደረገለት ነው። በነገራችን ላይ እንዳይታረድ እንክብካቤ ትራምፕ የሚል ስም የተሰጠው ይህ ጎሽ በአሁኑ ወቅትም ትልቅ የቱሪዝም መስህብ መሆን የቻለ ሲሆን በየቀኑ ቁጥራቸው በብዙ ሰዎች እየተጎበኘ ነው የሚገኘው። እንግዲህ ሰውየው ሻጩ ምን ያክል እንደከሰረ መመልከት ይቻላል። ምክንያቱም አስቀምጦት ቢሆን ያው ይለወጥበት ነበር እና አንዳንዴ እነዚህ አጋጣሚዎች ከእጅ ያመልጣሉ ማለት ነው። አሳዛኝ ነው ለሻጩ። ለመንግስት ግን ያው ከፍተኛ የሆነ የቱሪስት መስህብ